ዳንኤል አወል ሲባሉ ትውልዳቸው በተሆናቸው አባታቸው እንደውም ለጋሂዳ ናቸው ይባላል አስላቸው በተሆነው ተወልደው እንደምነግሩን እድሜያቸው ከ10 አመት ባላለፈ ነው አባታቸው ይዘዋቸው የመጡት አና ይዘዋቸው ገቡ እናትና አባታቸውን ማለት ነው ሌላ ማንንም ሸህ የቁርአን ሸህ እንኳን ሌላ ያውቁም ዳንኤል አወል ከአንይ ላይ ነው ለፍዙል ቁርአን ጀምሮ ፊቅሁን ተፍሲሩን በጊዜው የሚቀሩትን የናህው የሶርፍ የሚባሉ አጠቃላይ የሚባሉ 12 ፈን ይቀራ ነበር ይባላል እዚህ ያን ሁሉ ከአንይ ከሽካቸው ላይ እዛ ላይ ነው የቀሰሙት አንይ ሲያልፉ 4 ሰዎች ሻሂድ ትልልቅ ተዋቂዎች ናቸው ገፍራ ውስጥ ያሉ እነዛ ምስክር አድርገው ሸህነት አህመድን ሽማለው ሲሉ ተናገሩ አንይ እሳቸው 4 ወሩንም አላወጡ ተነስተው መጡ መንደራ ነበር መጀመሪያ የሰፈሩት ባለጓጉር ከዛ ተነስተው እዚህ መጡ ያቺ ለነገርህ የምፈልገው በአረብኛው ታሪክ 1300 ላይ ነው አመተ ሂጅራ 1300 12 ፈን ነበር ሲቀራ ይባላል እዚህ ነው የሚያቀራው እዚህ ተቀምጠው ያቀራል ተፍሲር የሚያቀራው አቀር ብዙ አይነት ፈን የሚባሉት ፍኑኖች እዚህ ስፍራ ላይ ቀሩ ነበር እነኛ 12 ፈኖች ምንድናቸው እዚህ 12 ፈን የሚባሉት ፊቅህ ፈን የሚባል ነገር አለ ፊቅህ አህካም መተዳደሪያ ደንብ ማለት ነው ሙስሊሙ በመዝሃብ የተደራጀ ከዛ ከሰለፎቹ ከሱሐባዎቹ ከነብያችን አለይሂ ሰላቱ ወሰለም ከዛ ከዋህዩ ከትኩሱ ዋህይ ተቀበሉ ሱሐባዎች ተቀበሉታል ከዛ ደግሞ ታቢዒዩ ተቀበሉታል ከሱሐባዎች ተጠቃሉት ከዛ ደግሞ ታቢዒን ባል ተቀበሉታል ያንን በመዝሃብ እያደራጁ ለሙስሊሙ ህብረተሰብ መተዳደሪያ ደንብ ነውና ይሄ ይበቃል ይሄ አይበቃም የሚል ፊቅህ ማለት አንዱ ፈን ነው እንደገና ደግሞ የሱ ደግሞ ኡሱል አለ ኡሱል ፊቅህ የሚባል ያን ማን ይፈን ነው እንደገና ደግሞ ተፍሲር አለ ይሄ ማን ይፈን ይባላል ነህው ይባላል አንድ ፈን ነው ሶርፍ አንድ ፈን ነው علم البيان عندي فن ነው علم البلاغه عندي فن ነው አሩድ ይባላል ስለ ግጥም ምንናገር አሩድ ቀዋፊ ይሄ ራሱን የቻለ አንድ ፈን ነው ላይ ሁሉ ተጀምሮ ነው علم እንደገና ደግሞ علم الطب ይባላል علم التشريح ያ ሁሉ ተጀምሮ 12 ይባላል በስመች 12 ይባላል ወዲያ 7 ተደርሷል እና ይሄንን እዚህ ስፍራ ላይ ትምህርት ሲሰጥ የኖረ ነው አሁንም እየተሰጠ ያለ ነው